ዳሬ ሰላም ታንዛኒያ በቀን በአማካይ 1000 አዳዲስ ሰዎች የሚገቡባት በዓለም ላይ በፍጥነት እያደጉ ካሉ ከተሞች አንዷ ናት። ነገር ግን በከተማ ውስጥ በተመጣጣኝ ዋጋ በብቃት እና በደህንነት መንቀሳቀስ ሊሰጡ የሚችሉትን ኢኮኖሚያዊ አቅም እና ዕድሎች መጠቀም ወሳኝ ነው። የታንዛኒያ መፍትሔ ለውጥ አምጪ የሆነው የፈጣን አውቶቡስ ትራንስፖርት ሥርዓት ወይም BRT ነው። BRT እንደ ሜትሮ ሁሉ ፈጣን፣ ምቹና ወጪ ቆጣቢ አገልግሎቶችን ይሰጣል። ይህም የሚሆነው ለአውቶቡስ ብቻ በተከለሉ መንገዶች፣ ልዩ ጣቢያዎች፣ ከታክሲው ውጭ በሚፈጸም የክፍያ ሥርዓት እንዲሁም ፈጣንና ተደጋጋሚ በሆኑ ሥራዎች አማካኝነት ነው። ከBRT በፊት ብዙ ፈተናዎች ነበሩ። ምክንያቱም ተራ የሕዝብ አውቶቡሶች በትራፊክ ምክንያት በመንገድ ላይ ብዙ ሰዓታት ይፈጁ ነበር። መድረሻ ቦታው ለመድረስም ሆነ ወደ ቤት ለመመለስ መዘግየት ያጋጥሞት ነበር። አሁን ግን በBRT ትራንስፖርት ቀላል ሆኗል። ወደ አንድ ቦታ ሲሄዱ በጥሩ ሰዓት ይደርሳሉ። በተመጣጣኝ ሁሉን ባካተተ እና ዘላቂ በሆነ የትራንዚት ሥርዓት የተገኘ ፈጣን ተጽዕኖ። የዳሬ ሰላም BRT የመጀመሪያ ምዕራፍ ግንባታ በ2012 በዓለም ባንክ ድጋፍ ተጀመረ። በ2016 በ29 ጣቢያዎች እና በ5 ተርሚናሎች ሥራ ጀመረ። በተመጣጣኝ ሁሉን ባካተተ እና ዘላቂ በሆነ የትራንዚት ሥርዓት የተገኘው ተጽዕኖ ፈጣን ነበር። በኪማራ እና በከተማው መሃል መካከል ብቻ 20.1 ኪሎ ሜትር ገደማ ነው፣ ወደ 3 ሰዓታት ያህል ይፈጅ ነበር። የBRT አንድ ፈጣን ተጽዕኖ ይህንን የ3 ሰዓት መንገድ አሁን ወደ 45 ደቂቃ ዝቅ ማድረጉ ነው። ከፍተኛ የተሳፋሪ ፍላጎት በመኖሩ ሥርዓቱ እየተስፋፋ ሲሆን፣ ሁለተኛው ምዕራፍ በቅርቡ ይከፈታል። ተጨማሪ ኢንቨስትመንቶች እና የመረድ መረብ መስፋፋት። ሦስተኛው፣ አራተኛው እና አምስተኛው ምዕራፍ በግንባታ ላይ ሲሆኑ፣ ስድስተኛው ምዕራፍ ደግሞ በዕቅድ ላይ ነው። ሥራዎችን፣ አገልግሎቶችን ወይም የተለያዩ አይነት ዕድሎችን ለማግኘት የትራንስፖርት መረብ በጣም አስፈላጊ ነው። የBRT ሥርዓትን በብቃት ለመገንባት መረብ ሊኖርዎት ይገባል፣ ምክንያቱም ያኔ በተለያዩ መስመሮች መካከል ጥሩ የአገልግሎት ትስስር እንዲኖር ማድረግ ይችላል። በአጠቃላይ ከ140 ኪሎ ሜትር በላይ የተከለሉ የብረት መንገዶች በታንዛኒያ መንግሥት ከልማት አጋሮች እና ባለሀብቶች ድጋፍ ጋር ይገነባሉ። መንግሥት በሕዝብ ትራንስፖርት ላይ በከፍተኛ ሁኔታ ኢንቨስት ለማድረግ በጣም ብልህ ውሳኔ ወስዷል። ይህ ኢንቨስትመንት በየቀኑ በሕዝብ ትራንስፖርት ወደ ሥራ የሚመጡ ሰዎችን ቁጥር ወደ 900,000 ገደማ ያደርሳል። እንዲሁም ከፍተኛ የሆነውን የአየር ንብረት አስተዋጽኦ መርሳት የለብንም። ይህ አስተዋጽኦ ለታንዛኒያ ብቻ ሳይሆን ለመላው ዓለም ይመስለኛል። መላው መረብ ሲከፈት በቀን ከ2 ሚሊዮን በላይ ተሳፋሪዎች የተቀናጁ መንገዶችን፣ ማዕከሎችን እና ጣቢያዎችን ይጠቀማሉ። ዲጂታላይዜሽን፣ ደህንነት እና የአየር ንብረት ተጽዕኖ። የወረቀት ቲኬቶች በካርዶች እና በዲጂታል ማለፊያዎች እየተተኩ ነው። የወደፊት ዕቅዱ በመላው መረብ ላይ ንጹሕ የሆኑ አውቶቡሶችን መጠቀምን ያካትታል። ቴክኖሎጂ ሲዳብር እና ዋጋ ሲቀንስ በአንድ ወቅት መስመር 3 እና 4 በኤሌክትሪክ እንዲሰሩ ማሰብ ይቻላል። ነገር ግን ከነዚህ ትናንሽ ተሽከርካሪዎች በበለጠ ብዙ ሰዎችን እስካጓጓዙ ድረስ በዲዝል ቢሰሩም ጥሩ ነው፣ ምክንያቱም በአንድ ሰው ላይ የሚደርሰው ልቀት በጣም ያነሰ ነው። የመኪና አጠቃቀምን እና ልቀትን በመቀነስ ከሚኖረው የአካባቢ ጥበቃ ተጽዕኖ በተጨማሪ ሥርዓቱ ለሁሉም ተጠቃሚዎች ደህንነቱ የተጠበቀ እና አስተማማኝ እንዲሆን ያደርገዋል። ልዩ ፍላጎት ያላቸውን ሰዎች ለመንከባከብ አመቺ ነው። አውቶቡሱ ሲመጣ ልዩ ፍላጎት ያላቸው ሰዎች መጀመሪያ ይገባሉ፣ ከዚያም ሌሎች ተሳፋሪዎች መግባት ይችላሉ። ከተሞችን በዘላቂ ትራንስፖርት መለወጥ። ከተማዋ በየቀኑ እያደገች ስትሄድ BRT የከተማ ፕላን አውጪዎች ተመጣጣኝ ቤቶችን፣ ንግዶችን እና አረንጓዴ የሕዝብ ቦታዎችን የያዙ አዳዲስ የተቀናጁ ማዕከሎችን በዘላቂነት እንዲያለሙ ያስችላቸዋል። የመሠረተ ልማት ኢንቨስትመንቶች ከተሞችን ሊለውጡ እና ሕይወትን ሊቀይሩ ይችላሉ።